ሰው የሚታገለው መንፈስን በአይምሮ ለመመርመር። ጳውሎስ ምን አለ? ለአይምሮ ሰዎች ይሄ የኛ አካሄድ ሞኝነት ነው አለ። አህዛብ እኔ ልገባው አልችልም። መንፈሳዊ ዓለም ላይ የምንቀሳቀስ ሰው ነኝ። የሆነ ፕሮፌሰር ልገባው አልችልም። አሁን እኔ ያለሁበት ይሄን የመንፈስ ዓለም ለአይምሮ ከባድ። አይምሮ ለፊዚክስ ተሰርቶ፣ አይምሮ ለኬሚስትሪ ስሬቱ ነው ይገባዋል። ማቴማቲክስ ይገባዋል ይሄ ጭንቅላት። ለምን ኔቸሩ ይችላል። ስፒሪትን ግን አያውቅም። ማስተናገድ አይችልም። ስፒሪት የሌላን ሰው የራስን ልሳን ጠይቀው ሌቫካቶሌኬፋንቶሌፌስ አይምሮ ምን ይያልኩ እላለሁ። ራስ ኦቨርዶዝ ነው ላይምሮ። አሁን እኮ እኛ የገባን ጉዳይ አይገባም እኮ ለሰው። መጽሐፍ ቅዱስን ከጫፍ እስከ ጫፍ አጥንቶ እኮ ፓጋን የሆነ ሰው አለ። መጽሐፍ ቅዱስን ከጫፍ እስከ ጫፍ አጥንቶ እኛን ለማሳመን የሚታገሉ ሙስሊሞች አሉ። ለካ የገባን በጭንቅላት አይደል። ለዚህ ነው መጽሐፍ ቅዱስ እግዚአብሔር አምላክ ነው አለና ገባን አይልም፣ በራልን ነው። ኢየሱስ በመንፈሱ ሐሴት አደረገና ከነዚህ ከጠቢባንና ከተማሩ ሰውረ ለነዚህ ሕፃናት ስለገለጥክላቸው አመሰግናለሁ አለ። በርቶልሃል። አሜን በለኝ። ኢየሱስ በመቅደስ ሄዶ የአይሁድ መምህራንን አደናግሯቸው አልተማረም። ንግግሩን ግን ህዝብ ተሰብስቦ ይሰማዋል። በእነሱ ሚዛን አላለፈም። ህዝብ ግን ተሰብስቦ ይሰማዋል። የቤተ መቅደስ ጠባቂዎችን ያሱትና አምጡት አሏቸው። ሊይዙት ሲሄዱ ህዝብ እየሰማው ነው። የሚያወራውን ወሬ ከዚህ በፊት ከሰው ሰምተነው አናውቅም። አስደናቂ ንግግር ነው አይደል ያሉት። እንደዚህ ሰውዬ እስከ ዛሬ ድረስ ፈሪሳዊ ሰምተናል፣ መምህር ሰምተናል፣ ባለስልጣን ሰምተናል፣ ካህን ሰምተናል፣ ነገስታት ሰምተናል። እንደዚህ ሰውዬ ግን ከመንፈስ የወጣ ቃል ካፍ ይወጣል። ሰው እንዲህ ተናግሮ አቅም ኢየሱስ እንዳለ እኔ የምነግራችሁ ቃል መንፈስም ነው ህይወትም። ስጋ ግን አላቸው ለምንም አይጠቅምም። ምን ማለት ነው? ከአይምሮ የሚገኝ ንግግር ጥቅም የለው። የኢየሱስ እኮ የሚደቀው ቃሉ ነው። ይሄ ወጀብና ባህሩ የሚታዘዙለት ይሄ ማን ነው እኮ ነው የተባለ። ልናገርባችኋ ዛሬ ከመንፈስ ዓለም የሆነ እሳት ያገኛችኋል።